የሄርሜላና የሩታ አዲስ ፍቅረኛ ከባድ ሴራ ተጋለጠ። አዲስ መረጃ ይዤላችሁ መጥቻለሁ። እርግጠኛ ነኝ ይህን አሁን የምነግራችሁ መረጃ የትም አልሰማችሁትም። አሁን ዝርዝር መረጃው እንደደረሰኝ ነው ለእናንተ ቪዲዮ መስራት የጀመርኩት። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? ሁልጊዜም ቅንቅኑን መልካሙን የምታስቡ የሰው ማደግ የሰው መነሳት የሚያስደስታችሁ ሩታን የምትወዷት የምታከብሯት ሁልጊዜም ከሩታ ጎን ነን የምትሉ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። አደራችሁን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እያልኩ ወደ ቪዲዮ እገባለሁ። እንግዲህ በሰሞኑ ቪዲዮዎች እየተመለከትነው እንደሆነ ሩታና አብርሽ እንግዲህ በልጃቸው ጉዳይ ብዙ እየተነጋገሩ ነበር። አብርሽም ደግሞ ቤቱ ልጁን ወስዶ እንደነበረ ቪዲዮዎች ላይ አይተናል። ሩታም እየተመላለሰች ልጇን ለ3 ቀን ያህል እሱ ጋር እየተመላለሰች እያጠባች ለ3 ቀን ልጇን ከሱ ተለይቶ እንዲቆይ አድርጓለች። የአብርሽን ፍላጎት ለማሟላትና አባት ነውና እሱም ደግሞ ከልጁ ጋር ጊዜ ማሳለፍ ይፈልጋል በማለት ይህን በማሰብ ሩታ እነዚህ ነገሮች ስታደርግ ተመልክተናል። እንግዲህ አሁን የምነግራችሁ የደረሰኝ መረጃ ከዚህ ደግሞ እጅግ የተለየ ነው። ይህም ደግሞ ምንድነው? የሩታ አዲስ ፍቅረኛ ወይም ደግሞ ደስታ እያሉ የሚጠሩት ማለት ነው እሱ እና ሄርሜላ በድብቅ እንደሚገናኙና ሆነ ብለው ሁለቱ አብረው ሆነው ሩታን ደስታ እንዲወስዳትና ሩታ ከደስታ ጋር እንድትሆን እንዲሁም ደግሞ የሄርሜላ ፍላጎትም ከዚህ በኋላ ምንም ነገር ሳያግዳትና ሩታ ከዚህ ህይወቷ ውስጥ ሳትገባ ግብት ውጥት የምትለውን ነገር ይሄ ሁልጊዜ ልክ ሩታ ከአብርሽ ጋር ስትመለስ እሷ እየወጣች አብርሽና ሩታ የሆነ ነገር ሲቀያየሙ ደግሞ የአብርሽ ህይወት ውስጥ ተመልሳ እየገባች እሱ ነገር ስለማትፈልገው አብርሽን ጠቅልላ የእሷ ማድረግ ስለምትፈልግ እሷን መጨረሻ ላይ ያላት አማራጭ የሆነው ምንድነው? ሩታ ሌላ ሰው ህይወቷ ውስጥ እንዲገባ ማድረግ ነው። ሩታ ሌላ ሰውን የምትወድና ወደ ሌላ ሰው የምትሄድ ከሆነ ነፃነቷን ታውጃለች። ከአብርሽ ጋር መሆኗን ሄርሜላ ሙሉ ለሙሉ በነፃነት ታውጃለች። ምንምም የሚያሰጋት ነገር አይኖርምና ይህን ለማድረግ ሄርሜላና የሩታ አዲስ ፍቅረኛ አብረው እየሰሩ እንደሆነ ተነግሮናል። ከውስጥ በደረሰን መረጃ መሰረት ሁለቱ በድብቅ እንደሚገናኙና እነዚህንም ደግሞ ሲገናኙ ያያቸው ሰው ነው ከውስጥ እነዚህ ሰዎች የሆነ ነገር እያሴሩ ነው። እውነት ሩታን ብትሆን መታለል የለባትም። ብዙ ጊዜ ሩታ ጠንካራ ናት፣ አስተዋይ እንደሆነች ይታወቃል። ሆኖም ግን አሁን ላይ አብርሽ ከሌላ እስከ ሄርሜላ ጋር የሆነ ስለሆነና ሄርሜላ ጋር አብርሽ የሚያደርገው ነገር ስለሚያናድዳት የበለጠ እየተገፋች ነው ወደ ደስታ ወይም ደግሞ አዲስ ፍቅረኛ ነው ተብሎ የመጣው ሰው ማለት ነው ወደሱ የበለጠ እየተገፋችና ራሷን ወደሱ እየገፋች ነው። በወንድሞቿም በዙሪያዋም ባሉት ሰዎች ምክንያትም ቢሆን እሷ አሁን ላይ እያደረገች ያለችው አብርሽንም ለማስቀናትም ወይም ደግሞ አብርሽ በሚያደርገው ነገር እየተናደደችም ወደሱ እየተገፋች ነው እና ይህን ነገር ቆም ብላ ማሰብ አለባት። ደስታ እውነት ለሷ የሚሆን ሰው እንዳልሆነ ማወቅ አለባት። ሄርሜላ ይሄ መጨረሻ ላይ ከእሷ ስኬቷን ካሳካች በኋላ ሄርሜላ ማለት ነው ከአብርሽ ጋር እንደምትሆን እርግጠኛ ከሆነች በኋላና አብርሽን ጠቅልላ የራሷ ማድረግ ከቻለች በኋላ ደስታ ከሩታ ጋር ሊያስቀይማትም ይችላል። ሩታን ሊያሳዝናት በድጋሚ አብርሽ ከዚህ በፊት እንዳደረጋቸው መልሳው ራሱ ደስታው እንደዚህ ሊያደርግ ይችላልና ሩታ መጠንቀቅ መቻል አለባት ብለው አብርሽን እና ሩታን ለመለያየት ሆን ተብሎ እየተደረገ ያሉ ነገሮች እስካሁን ድረስ እየቀጠሉ ናቸው። እንዲሁም የበለጠ ሌላ ሰው አዲስ ሰው አምጥቶ ሩታ ጋር እስከመላክና የሩታን የሚያስብ ከዚህ በኋላ ልጅሽንም እንደራሴ ልጅ እቀበላለሁ እያለ የመጣ ሰው ይሄ ሁላ ሴራ የሄርሜላ ነው። ሄርሜላ ይሄን ሁላ አብርሽን ጠቅልላ የራሷ ለማድረግ በምታደርገው ጥረት ውስጥ ነው ይሄን እያደረገች ያለችውና ሁለቱ አንድ ላይ ሆነው እያወሩ አይተናቸዋል። ምክንያቱም ደግሞ በምንም አይነት ምክንያትም ቢሆን ሄርሜላንና ደስታ የሚያገናኛቸው ነገር የለም። አሁን ላይ
ምንም ቢፈጠር ምን ሁለቱ ተገናኝተው ሊያወሩበት የሚችሉት ጉዳይ እንኳን ሊኖር አይችልም እና ከዚህ ጉዳይ ውጪ ሌላ ምንም ነገር ሊኖር አይችልም። ለዛ ነው ያዩ ሰዎች እንግዲህ እንደነገሩን ከሆነ ሁለቱ ሆን ተብሎ ነው ሩታንና አብርሽን ለመለየት የተደረገ ነገር ነው ይሄ። ስለዚህ ይህን ነገር ሊያስቡበት ይገባል። ሄርሜላም ብትሆን 10 ጊዜ የአብርሽ ሩም እየመጣች ሩታ እንዳለች ራሱ እያወቀች ሆን ብላ እንዳላወቀ እያስመሰለች ሩሙ ድረስ የምትመጣው ሁን ብላ በቃ ሁለቱ አንድ ላይ እንዳይሆኑ ከመፈለጓ የተነሳ ነው። እንግዲህ መጨረሻ ቪዲዮአቸውንም እንዳየነው አብርሽና ሩታ አንድ ላይ ሆነው አብርሽ እዚህ ደሬ በቃ መሽቷል፣ ካሁን በኋላ በዚህ በሌሊት እንዴት ትወጫለሽ? እኔ ሳምኜ እንዴት ሁለታችሁን ውጡ ብዬ እተዋችኋለሁ? እንዴት ብቻችሁን ትሄዳላችሁ? እደሩና ነገ አንቺም ለልጁ ስለምታስፈልጊው ነገ በጠዋት ትሄዳላችሁ እያላት በነበረ ሰዓት ሩታን ብትሆን እምቢ ብትልም አይ ብትልም ሙሉ ለሙሉ ግን ቁጡ አልነበረችም። በቪዲዮም እንዳየ ነው ወይም ደግሞ ልትስማማም የምትችልበት ሁኔታ ውስጥ ነበረች። እንግዲህ በዛ ሰዓት በሌሊት ነው 6 ሰዓት ሆኖ አልፎ ነበር። በዛ ሰዓት ሄርሜላ መምጣት ምን ማለት ነው? ሌሊት ሆኗል እና ጠዋት ላይ መገናኘት በጣም ይቻል ነበር፣ ወይም ደግሞ እሷ አለመምጣት ትችል ነበር። ሆን ብላ ግን ሁለቱ አንድ ላይ እንዳይሆኑ እንደመጣች ግልጽ ነው። ሩታ እዛ እንድታደር እንደማትፈልግና አብርሽ እና ሩታን ለመለያየት በቃ ጠብቃ እንዲያውም በር ላይ ሁላ ቆማ የምታድር ነው የሚመስለው። የሆነ ነገር ሁለቱ በሆነ ቁጥር ወይ ሩታ አብርሽ ጋር በሄደች ቁጥር ሁሌ ሄርሜላ አለች። ሁሌ በር የምታንኳኳው ሄርሜላ ነች። ዴሊቨሪ ወይም ደግሞ ሌላ ውሃ ምግብ የሚታዘዝ ሰው አይደለም የሚመጣው፣ ሄርሜላ ናት የምትመጣውና ይህ ነገሯ በቃ በጣም ግልጽ ነው። አብርሽም ሊሆን ደግሞ ብዙዎች ደግሞ ሌላው አብርሽ ያናደዳቸው ሰዎች ምንድነው ያሉት? አብርሽ ለምንድን ነው ሄርሜላን በዚህ ልክ የሚያስረዳት? ሩታ እዛ ጋር ቁጭ ብላ አይ እሷ እኮ የመጣችው ለልጇ ስትል ነው። ምን አስበሽ ነው ሄርሚ? በእኔና በሷ መካከል እኮ ምንም የለም እያለ ሄርሜላ የሚያስረዳት ነገር ለምንድን ነው? ለሷ ማስረዳት ሲጠበቅበታል ወይ? እሱ ራሱ ፍላጎቱ ግልጽ ያልሆነ ሰው ነው። በቃ ግልጽ አድርጎ የማይናገር ሰው ነው። በ6 ሰዓት በሌሊት ሄርሜላ ቤቱ ስትመጣ የሚቀበል ሰው ነው እና ይህ ነገሩ እሱ በጣም ሩታ እንድትርቅ ያደርጋል። ብድግ ብላ ሩታ ወታ የሄደችበት ምክንያትም ደግሞ ይሄ ነው። በቃ ሁሉ ጊዜ እሷና እሱ ባሉ ቁጥር ሄርሜላ ወይም ደግሞ አቤል የተባለ ሰው ይኖራል ይመጣል እና ይህ ነገሩን እሱም ማስተካከል ባለመቻሉ ነው። እነዚህን ሁላ ነገር ሳያስተካክል ደጋግመን ብዙ ጊዜም እንደተናገር ነው ሩታ ነይ እዚህ ዳሪ ከኔ ጎን ዳሪ ይኸው ትራስ ይለየናል ምናምን የሚባል ነገሮች አይሰራም። ለምንድን ነው ግልጽ የማያደርጉ? ሴት ልጅ ግልጽና በቃ አንድ ሰው የሷ እንደሆነ እርግጠኛ መሆን ትፈልጋለች። ይህን ባላረገበት ሁኔታ ሄርሜላ ስትመጣ ሩታን አስቀምጦ ለሄርሜላ ማስረዳት ምን ማለት ነው? በዚህ ልክ ነው። አሁን ደግሞ ሄርሜላ ስራዋ እየተሳካላት ያለው ወይም ደግሞ አብርሽ በዚህ ልክ ወደ እሷ እየሄደ ነው። ሩታን ቁጭ አድርጎ አይ በእኔና በሷ መካከል ምንም የለም ብሎ ለሄርሜላ እስከ ማስረዳት ድረስ ማለት ነው። በዚህ ልክ ሄርሜላ አሁን እየተሳካላት ነው። ስለዚህ ይህም ሴራዋ አሁን ደስታ የተባለውም ሰውዬ ሩታን የሚይዝ ከሆነና ጋፑ በመሃላቸው ያለው ስፔስ አሁንም እንዲህ የሚቀጥል ከሆነ ሄርሜላ አብርሽን የሷ ማታረግበት ምንም አይነት ምክንያት የለምና እውነት አብርሽ የልጁ ፍቅር የሚያሳስበው ከሆነ ልጁን እውነት የሚወድ ከሆነ እንደሚለው በቃ ለልጁ መኖር የሚፈልግ ከሆነ ሄርሜላን እኮ እንዳስረዳት ሩታን ሲያስረዳት አይተን አናቅም ሁላችንም። ሄርሜላን አሁን አይ በእኔና በሷ መካከል እኮ ምንም የለም ይሄን አሁን የመጣችው ለልጇ ብላ ነው ብሎ ስለሚስቱ ወይም ስለበፊት ሚስቱም ሊሆን ይችላል ብቻ ስለ ልጁ እናት ለሄርሜላ እንደተናገረው ግልጽ እንደሆነው ለሩታ ሄርሜላና እሱ ያላቸውን ነገር ግልጽ ቢያደርግላት ኖሮ ይሄኔ ሁለቱ አንድ ላይ የመሆን እድላቸው በጣም ሰፊ ነበር። ሩታ እና አብርሽ ማለት ነው። ወይም ደግሞ አብርሽ ትዳሩን የሚያስተካክልበት ሚንስ በጣም ሰፊ ይሆን ነበር። እሱ ግን ሩታን ከማስረዳትና ይቅርታ ከመጠየቅ ይልቅ ሄርሜላን ላይ ለሄርሜላ መናገር ይቀለዋል። ይሄ ነው ትልቁ የአብርሽ ድክመትና
ይህ ነገር አሁንም ማስተዋል ይጠበቅበታል። ውድ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ እላለሁ። ሰላም ቆዩኝ።